እለት የሚያቆስላት እለት የሚያደማት ከሰው እንኳን እኩል ክብር የማይሰጣትን ባሊዛ አንቺን ግን ፍቹ እያለች ትመክርሻለች። እነሱ እየተደበደቡ ትዳራቸውን አጥብቀው ጸንተው ይዘው ማለት ነው ወደ እናንተ ዞሮ አይ በቃ እንደዚህ ከሆነ ፍቹ ችግር የለም አንዴ አትስሚ ምናምን የሚሉ ሰዎች አሉ። እና ከእንደዚህ አይነት ሰዎች ራሳችሁን አርቁ። የሱ ሚስት በትዳሩ ላይ እዛም እየሄደችበት አንተ ትንሿ ድክመት አበሳሽታ ትንሿ የሚስት ድክመት አናዶ እንደው በቃ እንትና አባባለ የሚሉ ሰዎች አሉ። እና ጋይስ ሚስጥረኛ ከሁሉ በላይ ሚስጥረኛ አድርጋ የምትይዘው ባለቤቷን ነው። ማማት እንኳን ብትፈልግ ድክመት ሊኖር ይችላል። ይሄ አንዳንዴ ወደ ሳይካትሪስት ምናምን የምትሄዱ ጥንዶች ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ ወደ ካህን ብታቀርቡ መልካም ነው። ቤተክርስቲያን ለሁሉም ነገር መፍትሄ አላት፣ ለሁሉም ነገር። ስለዚህ ራሳችሁን ወደ ቤተክርስቲያን ማቅረብ ጥሩ ነው። ሌላው በትዳር ሕይወት ላይ ትልቁና የመጨረሻው ነገር ግልጽነት ያስፈልጋል። በጣም በዚህ ነገር ከራሳችሁ ጋር ተስማሙበት። ግልጽነት ያስፈልጋል በእያንዳንዱ ነገር። በቃ የሱ አካል ያንቺ አካል ሆኖ ስለሆነ ያገባሽው የእርሱ አካል ያንተ አካል ሆኖ ስለሆነ ያገባሃት በምንም ጉዳይ ልትተፋፈሩ አይገባም። ሁሉን ነገር ግልጽ አድርጋችሁ ልታወሩ ይገባል። ግልጽ አድርጋችሁ ባወራችሁ ቁጥር በሁሉም ነገር መግባባት፣ በሁሉም ነገር ተግባቦት ይኖራል። ይሄ ሰዎች በቃ በዚህ ጉዳይ አልተግባባንም፣ ይሄው ለምሳሌ በአልጋ ጉዳይ በተራክብ ጉዳይ ይሄው ምንም ልቃል እንግባባ አልቻልም እንፋታ ወደሚል ደረጃ የሚደርሱት ስለማይወሩ ነው። በቃ ለምሳሌ እሷ ጋር ድክመት ሲኖር እሱ በግልጽ ስለማይወራት ባለትዳሮችን የምታማግጡ ሰዎች ለእናንተ ማስተላልፈው መልእክት ምንድነው? እባካችሁ ንስሐ ግቡ። ትዳር ያለውን ወንድ አማለሽ ምናምን ፈገጋስ ብለሽ እንደምንም በቃ እንደው ከዛች ሴት ነጥቀሽ የራስሽ ለማድረግ የምትሞክሪ ሴት ተስፋ የለሽም። ስለ እውነት ነው የምልሽ፣ ተስፋ የለሽም። ምክንያቱም ለዛች እናት ለሆነች ሴት ሳይታመን ወደ አንቺ ተንደርድሮ የመጣ ወንድ ለእንደ አንቺ አይነቱ ደግሞ ሌባ ታማኝ ይሆናል ማለት ዘበት ነው። እና በእነዚህ ነገር አትታለሉ። ጀብዱ አይደለም። አንዳንዶቻቸው የሆነ ለራሳቸው የሚሰጡት እንትን አለ አስተሳሰብ እና በዛ የሆነ የሞኝ ደስታን ያገኛሉ። ወዳጅ እንደምንም ብለህ ከትዳር እዛም ማለት ኤክስፔሪየንስ ያላትን ሴት ነው ወደ ህይወት ያመጣው። ይሄ ጀግንነት አይደለም። አንዳንዶች የሆነ ልክ እንደ ጀግንነት ያወሩታል። እኔ እንትናን ሚስት አይደል እንደ የቀሟት ምናምን፣ ሴቶችም ልክ እንደዛው እኔ እንትናን ባል አይደል እንደ የቀሟት ምናምን ይላሉ። ያላወቁት ነገር ግን ምንድነው? ያው ምን ይባላል? ሌባ ሲሰርቅ ይስማማል፣ ሲካፈል ደግሞ ይጣላል ይባላል። ልክ ወደ አንቺ ከመጣ በኋላ ልክ እንደ አንቺ ደግሞ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ። አለቅ። ልክ እንደ አንቺ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ። ወንድም ያንተም ልክ እንደዚህ ወደ አንተ ከመጣች በኋላ ልክ እንዳንተ ሌሎች ወንዶችን እያገኘች እንደሆነ ማመን አለብህ። በቃ አንተም የተወሰነ ጊዜ ድረስ ነው የምትቆየው። ከዛ በኋላ ትቀየራለህ። እንደ ስኮርት ዋጋን ታገኛለህ። ተደስተህ ስቀህ ፈገግ ብለህ ሳትጨርስ ዞር በል ትባላለህ፣ ዞር ትላለህ። እና ፕሊስ እባካችሁን ይሄ ጀግንነት ስላልሆነ ለራሳችሁ ክብር ለራሳችሁ ክብር በተለይ እህቶች ለራሳችሁ ክብር ይኖራችሁ። ልክ ለዛች ሴት ሽማግሌ ተልኮ ቤተሰቦቿ ተጠይቀው በክብር በስርዓት እንደተዳረች ሁሉ እናንተም ልትዳሩ የሚገባው ልክ በዛ ልክ ነው እንጂ በቃ የሰው የገሌ እንደው የኔ ካልሆነ ምናምን ብሎ መሯሯጥ ራስን በዚህ ልክ ማውረድና ዝቅ ማድረግ ይሄ አግባብ አይደለም። በዚህ ልክ እንትን አትበሉ። እና በዚህ አጋጣሚ ምናልባት
እንደው በእንደዚህ አይነት ፊሊንግ ውስጥ ያላችሁ ሰዎች ካላችሁ ይሄ እንደው ሚስታችሁን የተቀማችሁ ባሎቻችሁን የተቀማችሁ ካላችሁ በጮኝነት ህይወት ውስጥ መሆናችሁ ጮኛችሁን የተቀማችሁ ሰዎች ካላችሁ እገሌ እኮ ሚስቴን ቀማኝ እንዳትሉ እንደዛ ብሎ ማዘን እንደዛ ብሎ ማልቀስ አያስፈልግም። እገሊት እኮ ባሌን ቀማች ብላችሁ እንዳታዝኑ። ብታውቁት ቢገባችሁ ችግሮቻችሁን ነው እግዚአብሔር ይወሰደላችሁ። ስለዚህ ከዛሬ ልጅ ጀምሮ እንዲህ አይነት ነገር እንኳን በህይወታችሁ ያጋጠማችሁ ሰዎች ተመስገን እገሊት ችግሪን ወሰደችልኝ ብላችሁ አመስግኑ። ቀድሞም ብዙ ፈርዘር ሳትሄዱ በቃ ያ ሰው ከናንተ ህይወት የወጣው በምክንያት ነው። ብዙ ሳይረፍድ ለናንተ ትክክለኛ የሆነው ሰው እግዚአብሔር ሊሰጣችሁ ስለፈለገ ማለት ነው። እገሌ እኮ ሚስቴን ቀማኝ እንዳትል ብራዘር፣ እገሌ ችግሬን ይወሰደልኝ ተመስገን ማለትን ወቁበት። አንዳንድ ጊዜ በቃ በጣም በዚህ አይነት ጉዳይ ራሳችሁ የምታበሳጩ ሰዎች አላችሁ። እንዴት በቃ ይሄን ያክል ዋጋ ከፍዬ እንዴት እንደዚህ ታደርጋለች ምናምን በዚህ ወጥቶ በዚህ ገብቶ። በምንም እንዳታዝኑ፣ በምንም እገሌ ችግሬን ይወሰደልኝ እገሊትም ችግሬን ይወሰደችልኝ ማለት ማውቁበት እና እንግዲህ ሁላችሁም በስርዓተ ቤተክርስቲያን ለመዳር ያብቃችሁ። እስቲ በዚህ ዓመት ለማግባት እዚህ ውስጥ ያሰባችሁ ሰዎች ያላችሁ እዚህ ውስጥ ያላችሁ ሰዎች ያላችሁ ለማግባት ያሰባችሁ የለም ሊያገባ ያሰበ የለም አለ። እሺ ቃል መገባላችሁ ነገር ለሁላችሁም በጣም ትዳር የተባረከ ህይወት ስለሆነ በጣም የተቀደሰ ህይወት ስለሆነ እዚህ ውስጥ ላላችሁ እህቶች ወንድሞች በአጠቃላይ ለሁላችሁም በአጠቃላይ በሶሻል ሚዲያ ለምትከታተሉን በአጠቃላይ የትም ቢሆን ሰርጋችሁ እናንተ በስርዓተ ቤተክርስቲያን ለመጋባት ያብቃችሁ። በሰርጋችሁ ዕለት እኔ ተገኝቼ ያሰምራለሁ። ስለእውነት ነው የምላችሁ። እናንተ በስርዓተ ቤተክርስቲያን ለመጋባት ብቻ ያብቃችሁ። በስርዓተ ቤተክርስቲያን አንድ ለመሆን ብቻ ያብቃችሁ። የትም ይሁን የት እመጣለሁ። ቃለ እግዚአብሔር አስተምሬ እሄዳለሁ። ይሄ ለኔ በጣም ትልቅ ክብር ስለሆነ ማለት ነው።